እንዳትጠቀሙ ታግዷል። አስቸኳይ የጥንቃቄ መልእክት ተላልፏል። ልንገራችሁ ላልሰሙት አድርሷቸው። የኢትዮጵያ ምግብና መድኃኒት ባለስልጣን ባካሄደው የገበያ ዳሰሳ ጥናት በቁጥጥር መስፈርቱ ያለማሉ የተለያዩ የምግብ ምርቶች ህብረተሰቡ እንዳይጠቀማቸው እንግዲህ አሳስቧል። በዚህ መሰረት ታዲያ ከዚህ ቀጥሎ የተዘረዘሩት የምግብ ምርቶች ጥራትና ደህንነታቸው ያልተረጋገጠ በመሆኑ ህብረተሰቡ እንዳይጠቀማቸው ባለስልጣን መስሪያ ቤቱ አሳስቧል። በዚህም ታዲያ የገበታ ጨው አይነቶች ሴፍ፣ ዜድ፣ ማሚ፣ ማሂ፣ ሶም፣ ኒያ፣ ኤምኤም፣ ኤልሳ፣ አርኪ፣ ሜናታ፣ ፎር እንዲሁም ደግሞ አሜን፣ ኤፍ፣ ኑና፣ ዋን፣ ዘመን፣ አዮዲን፣ ስኬት፣ ቴንሲያ፣ እሙ፣ ዳግም፣ ቶም፣ ጆይ፣ ሳሊህ፣ ዛክ፣ ትዝታ፣ ጠሊል፣ መስቱራ፣ ጊዜ፣ ኩል የተባሉት እነዚህ የገበታ ጨው አይነቶች እንግዲህ እንዳትጠቀሙ የጥንቃቄ መልእክት ተላልፏል። ሌላው እንዳትጠቀሙ የተባለው የለውዝ ኦቾሎኒ ቅቤ አይነቶች ደግሞ መና፣ ፋና፣ አለም፣ ጸየም፣ ሰናይት፣ አሉሊስ እንዲሁም ደግሞ መዓዛ፣ ኤምኤዜድኤ፣ ጊፍት፣ ሉሲ፣ ኤፍኤፍ፣ አያለም፣ ስዊት፣ ሀበሻ፣ ሃነን እንግዲህ እነዚህ ደግሞ የኦቾሎኒ አይነቶች እንዳትጠቀሙ ተብላችኋል። እንዳትጠቀሙ የተባላችሁት የምግብ ዘይት አይነቶች እነዚህ ናቸው። ፍትህ፣ ዝናሽ፣ የኛ፣ ቲና ኦይል፣ ፍጹም፣ ሙሃም፣ ፋሚሊ፣ ተስኒም፣ እድገት፣ ረዲ፣ ፀሐይ፣ እፎይታም እነዚህ እንግዲህ የዘይት አይነቶች እንዳትጠቀሙ ተብላችኋል። ሌላኛው የማር አይነቶች ሲሆኑ እነዚህ እንዳትጠቀሙ ተብላችኋል። ጸደይ ማርና ኬሪ የጫካ ማር፣ ኤንዚን እንዳትጠቀሙ ሲል እንግዲህ የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ይህ መረጃ ይጠቅማል ካላችሁ ላልሰሙት አደርሷቸው።